አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ የሰዓዳ ኢትዮ ቻናል ተከታዮች እህት ወንድሞቼ ሰላም ብያቸዋለሁ። እያላችሁበት ዓለም ዳርቻ የአላህ ረህመት ዝነት አይለየን። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኔ ጋር ሁሉ ሰላም ነው። እሺ፣ ብዙ ልጆች እንግዲህ ኢትዮ አከፋፈት አሳይን የምትሉ ልጆች አላችሁና እንግዲህ ይቅርታ ቶሎ አልመለስኩም። እንግዲህ የምታወት በዚህ የመዳብ ቤት ያሯሩጣልና እስኪ እየሰራሁ ላውራችሁ ብዬ ነው ማለት ነው። እሺ፣ ሌላኛው ነገር ደግሞ አትመልሽም መልሽ የምትሉም አላችሁ። መልሻለሁ ማለት ነው። ምናልባት ታልመልስ የምቆየው እንግዲህ ሳላየው ስቀር ነው እንጂ ታየሁት መልሳለሁ። እንዲሁም ደግሞ ስትመልስላችሁ ድረስ ትንስታገሱኝ። ምክንያቱም የመዳብ ቤት ስለሆነ ላይመች ይችላል። እንዲሁም ቪዲዮ እንኳ ራሱ እየሰራሁም አይደለም ማለት ነው፣ የመዳብ ቤት ስለያዘኝ። ለማንኛውም መልሻለሁ። ሁላችሁንም እያንዳንዳችሁ ኮመንታችሁን እያየው መልሻለሁ ማለት ነው። እሺ፣ እንዲሁም አንድ ወንድሜ መልሽ፣ እንዲሁም ሌላ እህቴ መልሽ እያላችሁ ነውና መልሻለሁ ማለት ነው። እንግዲህ እርስ በርሳችን እንትን ሰብስክራይብ ሸር እየተደራረግን ማደግ እንችላለን ማለት ነው። እሺ ማሮች፣ ሌላው ነገር ደግሞ ኢትዮ አከፋፈት አሳይን። እንዲሁም ደግሞ የአገርሽ ልጅ ነኝ የፋጅ ልጅ ያልሽ ልጅ እሺ፣ እኔ ወደ አመሰግናለሁ የኔ ቆንጆ እና እንዴት ነሽ? በነገራችን ላይ እኔም የከፈኩት ማለት ነው በኢትዮ ነው፣ ኢትዮ አይቼ ማለት ነው። ብዙ ቪዲዮዎች ተሰሩዋሉ ኢትዮ ላይ ማለት ነው። ስለ ኢትዮ አከፋፈት የሚያሳይ ቪዲዮ አለና እሱን አይቼ ነው የከፈኩ ማለት ነው። እሺ ማሮች፣ ስለዚህ ኢትዮ ላይ ታላጣችሁት ደግሞ በውስጥ አውሩ ማለት ነው። ጻፉ፣ ቁጥር ይሰጣችኋለሁ። እሺ፣ ታላገኛችሁት እኔ ያየሁትን እኔ አይቼ ኢትዮ አከፋፈት አይቼ የሰራሁትን ቪዲዮ ልክላችኋለሁ ማለት ነው። በውስጥ አውሩኝ። ይሄ ቪዲዮ የተደረሳችሁ ካዳመጣችሁት በኮመንት ጻፉልኝ፣ ቁጥር ልክላችኋለሁ ማለት ነው። እሺ፣ በውስጥ እንድታወሩኝ። እሺ ውዶች፣ እንዲሁም ደግሞ የፋጇ የአገርሽ ልጅ ነኝ የፋጅ ኢትዮ አከፋፈት አሳየኝ ብለሽኛል። እንዲሁም ሌሎች ልጆች ያው ፋጅን የአገሬን ስለጠራሹ ይሄን ያልኩት እንጂ እሺ፣ ብዙ ልጆች ኢትዮ አከፋፈት አሳይኝ እያሉኝ ነው። ብዙ ልጆች ናቸውና ብለውኛል። እና እሺ፣ ኢትዮ አከፋፈት አንደኛ ልክ እንደ ኢትዮ ውስጥ ግቡና ቪዲዮ አይ እሱን አይታችሁ ታልገባችሁ ደግሞ ምናልባት በውስጥ እንዲታወሩኝ ቁጥር እልክላችኋለሁ፣ በኮመንት ጻፉልኝ። እሺ፣ ምናልባት አንዳንዶቻችሁ አሁን ታልመልስላችሁ ቀርቼ ቆይታችኋል። ኢትዮ አከፋፈት አሳይታላችሁኝ ማለት ነው። እንደ አጋጣሚ ዛሬ ገባ ስል አንድ 3 ልጆች እንግዲህ የፋጇም ሌላም ልጆች ጥፋችሁልኝ ማለት ነው። ኢትዮ አከፋፈት አሳይኝ እንዲሁም እንግዲህ ተደምረውን የደም መልሽ እንግዲህ ብለውና መልሻለሁ ማሮቼ ውዶቼ። እንግዲህ ቶሎ ማልመልሰው ያው ስራው ስለሆነ ነው እንጂ እመልሳለሁ። እና አሁንም መደማመራችን ይቀጥል። ስንደማመር እርስ በርሳችን እንትን ስንል የምናድገው የምንለወጠው አንድ ሰው ብቻውን ሊያድግ አይችልም። ስለዚህ እርስ በርሳችን ሰብስክራይብ እንዲሁም ሼር እየተደራረግን ማለት እንችላለን። እሺ ውዶች፣ እና ይህን ይመስላል። ይሄን ልመልስላችሁ ነው በእውነት። እስቲ ይሄን እየሰራሁኝ እና ላሳያችሁ ብዬ ነው ማለት ነው። ማለቴ ልመልስላችሁ ኢትዮ አከፋፈት ያላችሁ ልጆች ልመልስላችሁ ብዬ ነው። ግማሾቻችሁ ቆይታችሁ በእውነት እንደዚህ ካላችሁ አደረና እሱን ለመመለስ ነገር ያጣሁት። እንዲሁም እንግዲህ ኢትዮ አከፋፈት ኢትዮ ላይ አይታችሁ ታልገባችሁ እኔ አሳያችኋለሁ፣ በውስጥ ልክላችኋለሁ ማለት ነው በውስጥ። እሺ፣ እና ይህን ይመስላል የሚወዶች ከፋፉ፣ ምንም ችግር የለውም። ኢትዮ ላይ ብዙ ቀለል ያለ ብዙ አከፋፈት ግን አለ ብዙ። ስለዚህ ግማሹ አከፋፈት ከባድ ይሆናል፣ ግማሹ ደግሞ ቀለል ያለ ነው። እኔ አማርጬ ቀለል ያለውን አይቼ ቀለል ያለኝ አይቼ ነው የከፈኩትና ስለዚህ ልክላችኋለሁ ያንን ቪዲዮ። ግን መላክ የምችለው ደግሞ በውስጥ መስበር ነው ማለት ነው፣ በውስጥ መስበር። ስለዚህ አውሩኝ በውስጥ መስበር ማለት ቁጥር የምትፈልጉት ካላችሁ፣ በውስጥ ለማውራት የምትፈልጉት ካላችሁ
ቁጥር ልክላችኋለሁ። እንደገና በኮመንት አሳውቁኝ ማለት ነው። የፋጇ ልኬልሻለሁ ማለት ነው። የፋጇ ማውራት ትችያለሽ። ቁጥር ልኬልሻለሁ የፋጇ። እሺ አውሪኝ በውስጥ መስመር ማለት ነው ገብተሽ። እሺ እና አከፋፈት አሳይሻለሁ ማለት ነው። እሺ ማሬ ሁላችሁንም ባተቻለኝ አቅም በምችለው ያህል ምንም ችግር የለውም ማሳያችኋለሁ ሽማሮቼ። እና መስራት እንችላለን ባለችን ጊዜ እንሰርተን ደግሞ በሀገርም ሂደን መልሰን ስደት ተመልሰን እንዳንመጣ መስራት እንችላለን። በእውነት ስሩ ተፋቱና፣ እውነቴን ነው የምላችሁ። እርስ በርሳችን እየተደማመርን እርስ በርሳችን ደግሞ ሸር ሰብስክራይብ እየተደራረግን ማደግ ይቻላል። እሺ አሁንም ይሄንን ቪዲዮን ደግሞ እንደዚሁ አዲስ ጀማሪዎች አላችሁ፣ እንዲሁም ደግሞ ያልጀመራችሁ ያልከፈታችሁ አላችሁ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ምረዳችሁ ማሳያችሁ ነገር ካለ ደግሞ በኮመንት አሳውቁ። እንግዲህ ምናልባችም እስኪ አንቺ አይተሽ የከፈሽበትን ቪዲዮ ላኪልን የምትሉ ከሆነ በኮመንት አሁንም ማሳወቁ። ቁጥር አስቀምጥላችሁና በውስጥ መስመር አውርታችሁ እልክላችኋለሁ። ከዛም ደግሞ እሱን አይታችሁ እየከፈታችሁ ምናልባት ታቃታችሁ ደግሞ በቃሌም እነግራችኋለሁ እላችኋለሁ። ማሮቼ በርቱ፣ ጠንክሩ። በያላችሁበት ዓለም ዳርቻ አላህ ይጠብቀን፣ አላህ ይጠብቃችሁ። እና ይሄን ይመስል ነበር። ይህን ለመመለስ ነው ዛሬ የመጣሁ ማለት ነው። ምክንያቱም ብዙ ኮመንት አለ ገባትል ማለት ነው እና ምናልባችም ወይንም ኮመንቱም ቆይቶም ሊሆን ይችላል። እንግዲህ መልሽም የሚሉ አሉ፣ ኢትዮ አከፋፈቱን አሳየን የሚሉ ስላሉ ያው ጠቅለል አድርጌ በአንድ ላይ ልመልስላችሁ ብዬ ነው ማለት ነው። እና ይህን ይመስላል ማሮቼ። በርቱ፣ ጠንክሩ። ባያለንበት ራሳችንን እየጠበቅን ማበርታት መጠንከር አለብን እላችኋለሁ። እንግዲህ እዚህ ጋር እየሰራሁ ነው ማለት ነው የማሳያቸው። እየሰራሁኝ ያው እያወራኋችሁ ነው ማለት ነው። እና ይህን ይመስላል። በርቱ እላችኋለሁ ማሮቼ። እና ምናልባት ያልገባችሁ ወይንም አከፋፈቱን ደግሞ ዩቲዩብ ላይ የማታገኙ ከሆነ እኔ ሸር እንዲያደርግላችሁ በውስጥ አውሩኝ። በውስጥ መስበር ቁጥር የምትፈልጉ ደግሞ ቁጥር ልክላችሁ በኮመንት ጣፉልኝ እላችኋለሁ ማሮቼ። እሺ የነበረን ቆይታ ይህንን ይመስል ነበር። እና እንግዲህ ይህንን ለመመለስ ያህል የመጣሁት ማለት ነው። እሺ ማሮቼ፣ እንዲሁም ደግሞ እርስ በርሳችን መተማመን አለብን። አሁንም ደምሩ፣ ሸር እያደረጋችሁ ደምሩ። እንዲሁም በመደማመር ነው ማደግ የሚቻለው ማለት ነው። እሺ ብቻ ማደግ አይቻልም። እርስ በርሳችን አብሶ መዳብ ቤት ያለ ነው። ማንኛችሁም መዳብ ቤት ብቻም ሳትሆኑ በስደት ዓለም ያለን በጠቅላላ እርስ በርሳችን መደማመር ይኖርብናል። እርስ በርሳችን ስንተጋገዝ፣ እርስ በርሳችን ስንደማመር ነው በእውነት ማደግ መለወጥ የሚመጣው እላችኋለሁ ማሮቼ። የነበረን ቆይታ ይህን ይመስል ነበር። እንግዲህ በኮመንት ሁሉ ነገር በኮመንት አሳውቁኝ፣ እኔም ልመልስ ዝግጁ ነኝ። በተቻለኝ አቅም ባለኝ አቅም አግዛችኋለሁ ማለት ነው። እሺ እና ይህን ይመስላል። መልካም ጊዜ፣ መልካም ቆይታ